ካቅማችሁ ከብስለታችሁ ከሲኒየሪቲያችሁ አኳያ ሲታይ በፍጹም ከኛ ፊት ሁሉ መቅረብ አልነበረባችሁ በፍጹም። ስለዚህ በዚህ ልክ ነጥሮ የወጣ መሪ የታጨቀበት ክፍለ ጦር ውስጥ ግን ደግሞ ይሄ ሰው ስብስብ ነው፣ የመላክ ስብስብ አይደለም። ግን ደግሞ ሰዎች ሊታገሉ ትግል በሚባል ማቀፍ የተሰበሰቡበት የተደራጁበት ስብስብ ስለሆነ ጥቃቅን የሚሆን ትልቅ ችግር ይፈጠራል። ትናንት ተፈጥሯል፣ ዛሬም ይፈጠራል፣ ነገም ይፈጠራል። የሚወስነው አሸካከሙ አያያዙ አፈታቱ ነው ጎበዝ። ደጋግሜ እለዋለሁ ይመስለኛል። አሸካከሙን ካላወቅበት 5 ኪሎም ትከሻህን ይሰብራል፣ 100 ኪሎም ትከሻህን ይሰብራል። ወይም አሸካከሙን ባለማወቅ ምክንያት 100 ኪሎ የሚሸከም ትከሻ በ5 ኪሎ ሊሰበር ይችላል። ችግር ይፈጠራል። የምትፈታበት መንገድ ነው ወሳኝ። እኛም እናስፈልጋችሁን ፎርዛት ነው። ደጋግሜ ስላችሁ ነበር። አንዳችሁ በ50 እየተመነዘራችሁ ትልቅ አብዮት መምራት ሰዎች ናችሁ። ራሳችሁን እናሳንሳችሁ። ማህተመ ጋንዲ የሚባል የህንድ የሚባል ሀገር የነጻነት አባት ምን ይላል መሰላችሁ? በሐሳብ መለያየት ማለት ጥላቻ ቢሆን ኑሮ ከሚስቴ በላይ ጠላት ባልኖረኝ ነበር ይላል። አስረስና እኔ ተዋውቀን እዚህ ትግል ውስጥ ስንቆይ ስንት አመት ሆኖናል? ያውም መሪዎች ተብለን በሐሳብ ሳንለያይ ቀርተን ይመስላችኋል አብረን ያለን? ዝናቡን ከ17 አመቱ ጀምሮ አውቀዋለሁ ኤርትራ። በሐሳብ ሳንለያይ ቀርተን ነው ያኔም ሰው ሀገር በረሃ ላይ አሁንም ያቅማችን እየሞከርን ያለን። በየቀኑ ሺህ ጊዜ የሚለያ ሐሳብ ታንሳ ትችላለህ። የምትፈታበት መንገድ ግን ወሰኝ እንጂ ሐሳብ መለያየት ማለት ጥላቻ ቢሆን ኑሮ መጀመሪያ ከሚስቶቻችን ከልጆቻችን ከወንድሞቻችን ጋር ነበር የምንጣለው። የተነሱ ነገሮችን በሙሉ ከዚህ አኳያ እንደማስተካከያ ምክር ሐሳቦችና ኮሜንቶች ተሰዷቸው ለራሳችሁ ጉልበት በሚሆኑና አኳን ቀምራችሁ በወንታዊ መንገድ ተቀበሏቸው ነው ሰዷቸው። በአጠቃላይ ግን ይሁሉም መቃቀም ያለው ኃይል ግን ችግሩን በራሱ እየፈታ መሄድ ይችላል ነው እንደው ለወደፊቱ ያው በጥልቀት በግለሰብ ደረጃ የወረደ ሂስና ግለ ሂስም ባይሆን አስረስ እንዳለው ግምገማ ነገር ስላደረግን እሱ እንደንሳን እንውሰድ ንሳ ከሆነ ደግሞ አንድ ደግሞ ድንገት ቢደገም እንኳን በመንፈታበት አኳን እየመለስን ይፈታን ነው ምን ማለት ነው። ደጋግሜ እለዋለሁ ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድነው ተደራጅቶ ሲታገል ነበር፣ ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይሄን ተገንዘቡ። ሁሉ ህመም አለው። አስረስ ይሄን ያክል ዓመት ከኔ ጋር ሲቀመጥ እኔ ከሱ ጋር ይሄን ያክል ዓመት ሲቀመጥ አብረን ስንታገል ፍጹም ምጣለውን ያስረስ ባህሪን እንዲሸከም ይገደዳሉ። ፍጹም የሚጣለውን የዘመነን ባህሪ እንዲሸከም ይገደድ። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ፣ የመረረ ትውጣዋል። ብዙ ነፃነቶችን እኮ ታስረክባለህ። የእናንተ ደግሞ ለየት የሚያደርገው በሌላ መመዘኛ ያላችሁ ብስለት እንዳለው ብዙዎች መሪዎች ኢኮኖሚካሊም ከፍተኛ የሚባል ደረጃ ላይ ነበራችሁ ናቸው። ኦፍ ኮርስ ይሄ አብዮት የሆዳቸውን የሞሉ ሰዎች አብዮት ነው። በዚህ እንስማማለን። ማንም ራሱ የሚጥል የለም። ማን በዚህ መከረኛ ህዝብ ለራሱ ለዘሩ ለማንነቱ ብሎ ወጥቶ እንጂ ሁሉም ጠግቦ የሚያድር ልጆቹን አጥግቦ የሚያሳድግ እናቱን አጥግቦ የሚያኖር አባቱን አጥግቦ የሚደግፍ ነው። ለየት ባላኳን ግን ኢኮኖሚካሊም ራሳችሁን ዓለምን ያሸነፋችሁ ብዙ ሰዎች አመራር ውስጥ አላችሁ እና ከዚያ አኳያ እንዲሁ ሌላ ቦታ ቢታዩ
የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስታመም የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ፣ ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደል እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም ነው። ፎርሳት ማተር ወንድሙን መሸከም የሚችል ትከሻ ከሌለው ታጋይ መሆን አይችልም። እያንዳንዳችን ዙሪያችን እንዳንበሳ በሽንታችን አጥረን እዚች አትድረስብኝ ግን ተደራጅተን እንሰራለን። የለም ቆብ የለንም ግን ለዓላማችን የመነን ሰዎች እኮ ነን አይደል? በግል ስንት ነገር አጠን፣ እንደ ህዝብ ስንት ነገር አጠን። ሊያጠፉን የመጡት ጋበኞችን ነው የገጠሙ። እግዚአብሔር ይመስገን ማንነታችን አሳይተናቸዋል፣ እናሳያቸዋል፣ ጨርሰን እንጠርጋቸዋል። ንቆ ሊያጠፋን የመጣን ጠላት ወጣህ የገጠምኩ ሰው ወንድምህና ጓደኛ እንዴት እንቃለህ? ማንስ ነህ? ክብር የምን ክብር? ክብራችንማ ምን መልሰው ሊያጠፉን የመጡ ጠላቶችን ጠራርገን ማጥፋት ስንችል ብቻ። 5 ነፍሰ ጡር ከሰማይ በወረደ መዓት ከአንድ መንደር ውስጥ በሚሞትበት ዘመነ ምን የሚከላከለው ክብር አለው? ማን ነው ዘመነ? ብዙ ህመም መሸከም ይጠይቃል። ትናንትና ሳነሳ ነበር ቅድም አስረስም መልሶ ሊያነሳው ሲሞክር እየሰማሁት ነው። ካጠገብህ ያለ አማራ ወንድምህን ሳትወድ ለአማራ ህዝብ ነው የምታገል ማለት አትችልም። ውሸት ነው፣ ውሸት ማስመሰል ነው፣ ግብዝነት ነው። የሐሳብ ልዩነት ልንፈጥር እንችላለን፣ ቁጭ ብለን እንነጋገራለን። ላስቀይመው ይችላል፣ ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል፣ ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል፣ እንደ ወንድም ያላማረብህም ልለው ይችላል። ተደራጅቶ መታገል ብዙ የምትሸከመው ህመም አለ፣ ወይም ብዙ ህመም ተሸክመን እንታገል ያስገድዳል። ሌላ የመደበኛ ስብሰባዎች ይኖሩ። እንግዲህ የክፍለ ጦር አመራሮች መደበኛ ስብሰባዎች ይኖራችሁ። ኦፍ ኮርስ የምትኖሩም ተጠርንፋችሁ ነው። ካልጀመራችሁ ትጀምሩታላችሁ። አብራችሁ ትበላላችሁ፣ አብራችሁ ትመራላችሁ። መደበኛ ስብሰባዎች ይኖራችሁ። እንዲሁ አንድም አጀንዳ ይኖሩ። ተገናኙና ቡና እየጠጣችሁ ትልልቅ ራእዮች ከእንደዚህ አይነት መደበኛ ስብሰባ ከሚመስል ሴቲንግ ይልቅ በኢንፎርማል በሆነ በኢመደበኛ ውይይትና ሻይ እየጠጣ ሊፈልቁል እኮ ይችላል። አንዱ አንዱን ይሰራል፣ አንዱ ይደግፋል። እንደ መልካችን የተለያየ አቅም ነው ያለው። በፍጹም ፊዚካሊ ለስራ ብርጌዶች በኋላ ነስባለሁ ልደግፉ ሄዳችሁ ካልሆነ በስተቀር እና ሌሎች ምክንያቶች ለሆነ ቀን ወይም ለሆኑ ቀናት ካለያዩአችሁ በስተቀር አብራችሁ ክፍለ ጦር አመራሮች፣ የብርጌድ አመራሮች አትራራቁ። መደበኛ ስብሰባዎች ይኖራችሁ ቢያንስ በሳምንት አንድ። እስኪ እንሰብሰብ ብሎ ሰብሳቢው ምን እንነጋገርበት አጀንዳ አለ ብሎ የለም ብላችሁ ተለያዩ። በሁለት በሶስት ደቂቃ እንኳን ማይጠቀው ምን እንነጋገርበት ነገር ማለት ነው። መደበኛ ግንኙነት መደበኛ ስብሰባ ይኖራችሁ ነው። ነካክቻለሁ። ጠላቶቻችን ከሶስት እንከፍላቸዋለን ይሆናል። እውነታቸውን ነው የሚል ሰው ይገኛል። አይቻልም። ከአራት ሊከፍሉን ይመኛሉ፣ አይቻልም። ከ10 ሊከፍሉን ይመኛሉ፣ አይቻልም። በተለያየ ምክንያት በተለይ ትኩረቶች በሙሉ እዚህ ናቸው። የወዳጅም አይንኛ ላይ ነው፣ የጠላትም አይን በብዛት እኛ ላይ ነው ያለው። ወሬ ቤት ያፈርሳል፣ ወሬ ሀገር ያፈርሳል። ነካክተነዋል። እገሌ ከዚህ ሊወጣ ነው፣ እገሌ ከዚህ ሊሄድ ነው። ዝናቡ ከዘመነን ጥሎ የት ነው የሚሄደው? የት ሊደርስ? ዘመነ ዝናቡን ጥሎ የት ነው የሚሄደው? የት ሊደርስ? ተያይዘን ነው የምንሄደው። የለም እሱን አልፈነው አላሸንፈነው። እና እንደ ባቅጣጫ በምናምን ብለው
ሌላ ጊዜ የሆነ የቋንቋ ነገር መዘው ሊለያዩን ይሞክራሉ። ድርጅታችሁን ጠብቁ፣ ተቋማችሁን ጠብቁ፣ አብዮታችሁን ጠብቁ። እንዳልኩት ነው፣ ደጋግሜ እንደምለው ነው። ደጋግማችሁን መግለጽ ይኖርባችኋል ለምትመሯቸው ልጆች። ከዚህ በኋላ እኛው ትግል ጸንሰን እኛው ሞተን እኛው አሸንፈን የድል ዋንጫውን ለሌሎች የምናስረክብበት ዘመን አብቅቷል። የአማራ እናት ደም ታነበው የአማራ ልጅ በየጥሻው እየወደቀ ያለው ከጠላት ጋር የተናነቀ አማራን ጊዜና ሁኔታ ቦታ ሲመሽ ሊያጠፉ ለሚመኙና እቅድ ላቀዱ ኃይሎች ድርጅት ማን ነው ስልጣኑን ለማስረከብ አይደለም። ወንበሩ ላይ ምስጊን ሊቀመጥ ይችላል፣ አንዳችሁ ልትቀመጥ ትችላላችሁ። ዓለም አይ ዶንት ኬር። ትግሉን ግን አሳልፈን አንሰጥ። ለመንጠቅ የሚሞክሩበት ለማፍረስ ለማክሸፍ የሚሞክሩበት አንደኛው መንገድ ይህን ቀጠና ከምናምን ሊከፍሉት ይሞክራሉ። ገሌ ተነጥሎ ሊሄድ ነው አሉ ይላሉ። የለም ክፉዎች ናቸው ጠላቶቻችን፣ አርፎ አይቀመጡ። በየቀኑ ምን ሰራው ቅድም አስረስ ሲል እንደነበረው መላ ኢትዮጵያዊ ብቻ ሳይሆን ዓለም የሚያየው ስራ እንኳን ተስፋ ያስቆርጣቸው በየቀኑ ይሞክራሉ። በአመራሩ መካከል ልዩነት ለመፍጠር ብልጽግና የሚባለው ቡድን ቢሊየን ይመድባል። ብልጽግናን እንቃወማለሁ የሚለው ምቀኛ ቢሊየን ይመድባል። ፋብሪካ ቢተክልበት ይሻለው ነበር። ሁሌ ግን በንቃት ድርሻችሁን መጠበቅ ያስፈልጋል። ወሬ ዝም ብሎ አንዴ በመንደር ገሌ ወሬኛ ነው በምንለው ሰው ደረጃ ብቻ የሚፈጠር የሚበተን የሚስፋፋ አይደለም። የጠላቶቻችን የፕሮፓጋንዳና የደህንነት መዋቅሮች ወሬ የሚፈጥር ራሱን የቻለ ሙያተኛ ያላችሁ ችሎታ ያላችሁ ሰዎች እሱን አምጠው ቁጭ ያደርጋሉ። በዚህ አጋጣሚ ክፍለ ጦር አመራሮች እንዲሰሙኝ ልብ ብላችሁ የብርጌድ አመራሮች ላለፉት 2 ወራት ከዘመነ ጀምሮ አጥንተውናል። ከገንዘብ አኳያ የዘመነ ጥንካሬና ድክመት ምንድነው? የአስረስ ጥንካሬና ድክመት ምንድነው? የዝናቡ ጥንካሬና ድክመት ምንድነው? የክፍለ ጦር አመራሮች ተጠንታችሁ፣ የብርጌድ አመራሮች ተጠንታችሁ ቢሊየን ተቀምጧል ገንዘብ። ምስጌን ምናምን ሚሊየን ብንሰጠው ከዘመነ ሊነጠል ይችላል። በጥናታቸው የደረሱበት ድምዳሜ ይኖር ይሆናል። ወይ ይነጠላል ወይ አይነጠልም ብለውታል። በየሰፈራችሁ በየጽፈት ቤታችሁ በየቀጠናችሁ ኩንታል ሙሉ ብር ተሸክመው ይመጣሉ። ከድርጅቱ ሊያስወጧችሁ፣ ከትግሉ ሊያስወጧችሁ፣ ከአብዮቱ ሊነጥሏችሁ። ትልቁ የጠላት መሳሪያ ግን ወሬና አሉባልታ ነው። አብዮት ጠላፊዎች፣ አብዮት ነጣቂዎች፣ የዚህ ህዝብ ጠላቶች በተለያየ አቅጣጫ በተለያየ ቱል ነው የሚሞክሩን። እሱን ጥንቃቄ ማድረግ ያስፈልጋል። በድርጅታችን መንስራይን መጠበቅ መከታተል ያስፈልጋል። ይችላሉ ግን በፍጹም አይችሉም። በፍጹም ትናንት ነግሬያችኋለሁ። ቁሜ እየሄዱ የጎጃም ትግል አይከፈልም። ወይኔ የለው አይቻልም። ምን ያላሳጣን ነገር አለ? ትግል ጎበስ፣ ይሄን ትግል ነው የምትከፍለው፣ አይቻልም። የሁላችንም ክትትልና ጥበቃ ግን ያስፈልጋል። ትናንትና በዚህ ባለፉት 2 ቀናት ያነሳችኋቸው ለወደፊቱ የምታነሷቸው ነገሮች ይኖራሉ። በነገራችን ላይ ልብ ብላችሁ ስሙ። በዚህ አጋጣሚ ተገናኝታችኋል። የክፍለ ጦርና የብርጌድ አመራሮች አዲስ ውይይት ታደርጋላችሁ። ከኛ ከተለያችሁበት ምናምን ሰዓት በኋላ የሆነ ቦታ መርጣችሁ ውይይት ታደርጋላችሁ። አቅጣጫ ትሰጣጣላችሁ። በብርጌድም ውይይት ታደርጋላችሁ። ሻለቆቹም ውይይት እንዲያደርጉ ታደርጋላችሁ። የክፍለ ጦር አመራሮች አንድ ላይ ሆናችሁ እደግመዋለሁ፣ አንድ ላይ ሆናችሁ ብርጌዶችን ትደግፋላችሁ። ቢያንስ አንድ ዙር በኋላ ተከፋፍላችሁ መደገፍ ትችላላችሁ። ገሌና ገሌ ዚኛው ብርጌድ፣ ገሌና ገሌ ዛኛው ብርጌድ ማለት ትችላላችሁ። አንድ ላይ ሆናችሁ ስንት ብርጌዶች ነው ያሉ? 5 5 ብርጌዶች ላይ የክትትልና ድጋፍ ስራ ትሰራላችሁ።
ስለዚህ በዚህ 3 ቀን ቆይታችን ያነሳናቸው ሲደመር አሁን ከኛ በኋላ ተሰብስባችሁ ስትመክሩ የምታነሷቸው ሲደመር በየብርጌዱ በየሻለቆቹ የሚነሱ ነገሮች ካሉ ስራችሁን እየሰራችሁ ጎን ለጎን በክፍለ ጦር ደረጃ አንድ ግብረ ኃይል ታቆሙ ትችላላችሁ። አንድ ኮሚቴ የሚያጣራ የሚመረምር እንደ ስያሜ አስረስ ጋራውን ኢንፎርማሊ እያወራን ነበር። እጅጉ ዘለቀ የሚባል ሻለቃው ምናምን አለ በቀጠናችሁ የለም። በእጅጉ ዘለቀ ብትሰይሙት የኩራሯ ሻለቃ በሻሽ ወርቅ ብትሰይሙት ወይ ገንባው ቢባል ዝም ብሎ ከናስ ስለተሰራ ተራጥሩን ባንድ አይመስላችሁ። ገንባው የበላይ ጥሩ እንደሆኑ ፌስቡክ እንደሆኑ ምናምን ቲቪ ህዝብ ተቀስቅሶበት ወደ ውጊያ ይወጣበት የነበረው ብቻውን ታሪክ የተሸከመ ፍጥረት ነው፣ ስሪት ነው። እና የኔ ጥቆማ ነው በእጅጉ ዘለቀ ወይ የሻሽ ወርቅ ዝም ብላ በላይ ዘለቀ ልጅ አይደለች። ተዋጊም ናት። በጠላት እጅ ገብታ ብዙ መከራም አይታ የመርዝ መርፌ ተወግታ ወዘተ ታሪኩ ብዙ አረጫ ሸጥናት ነው። ዘመቻ ይኖረናል። መቶ አለቃ አበበ ከዚያ አኳያ እኛም ጋር ተነጋግሮ የተዘጋጀ እቅድ አይደል? ኦሬዲ እጅ ላይ ያለቅዳል። በነገራችን ላይ እንኳን ነካከውት ነገር ያመጣዋል። ዩኒፎርም ለብሶ ላይ የኖ ጠላት ሁሉ ምን ተኩስበት ዘመን አብቅቷል። ትርጉም ያለው ውጊያ ነው የምንዋጋ። ጠላት በዚህ ያለፈ በለው በሚሉ ብቻ አይደለም በተሰለፈ ግልጽ ነኝ አይደል? እሱን እናቤጋ ተመክሩበታላችሁ። ከክፍለ ጦር ዘመቻ ከብርጌድ ዘመቻዎች ጋር ተመክሩበታላችሁ። የኔ ሙያ የኔ ጉዳይም አይደለም የሚሆነው ከዚህ በላይ ሌላ አንዳችሁ የሌላችሁን ክፍተት መሙላት ስራችሁ አድርጋችሁ ያዙት። ማንም ሰው ሙሉ አይደለም። የሰው ልጅ የሚማረው ከአንቀልባ እስከ መቃብር ነው። ሐቅም ነው። በዚህ ልክ ትሁት መሆንም ይጠይቃል። ሁሌ ለመማር መዘጋጀት ያስፈልጋል። ይውላችሁ ክርስቶስ በሚገርም ሁኔታ ነው የሰራው የሰው ልጅ እኮ ከአዳምና ሔዋን በኋላ እስከዚህ ቅጽበት እስከኔና እናንተ እድሜ ድረስ በላይነህን የሚመስል ሰው አልተፈጠረም። እስከ ምጽአት የማይፈጠርም። ሁላችሁም የሚመስል ሰው አልተፈጠረም። እስከ ምጽአት የማይፈጠርም። ፍቅህ የተለየንን ሲሰራን በመልክ ብቻ አይደለም የምንለየው፣ የተለየ ተልእኮ ይዘን ነው የምንመጣው። እኔም ማምነው እንደዛ ነው። ተሳስተን ምትሉኝ ካላችሁ አላውቅም። ሳይንሱ የሚለው እንደዛ ነው። ነገራችን ላይ የዘመነ እናትና አባቶች ዘመነን የሚመስል ልጅ ደግሞ የመውለድ አንድ ቻንስ ያላቸው 390 ቢሊዮን ልጅ ቢወልዱ የማይቻል ነገር በቃ ዩኒክ ነን። የራሴ ኳሊቲ ያለኝ አስረስ ያለውን ግን በፍጹም ደግሞ እኔ የሌለኝ ነገር ይኖራል። እኔ ያለኝ አስረስ የሌለው ነገር ደግሞ ይኖራል። መተጋገዝ፣ መደጋገፍ፣ ትሁት መሆን ይጠይቃል። ጎበዝ ዘመን ነገር እናድርገው ይሄን ነገር ብታደርግስ ሲለኝ አስረስ ወይም ዝናቡ ለካይም መደረግ ነበረበት። በዛ ልክ ነው መቀበል የሚያስፈልግ። ጎዳና ላይ ያለ ህፃን እንኳን ቢነግራችሁ ስሙ፣ እንኳን አጠገባችሁ ያለ ጓደኛ። መሪነት ማለት ሁሉን ነገር ማወቅ ማለት አይደለም ጎስ። እኛ ሀገር ደግሞ ትንሽ ለየት ይላል ቀለሙ። ክላሽ ትይዛለህ፣ ወንበር ላይ ትቀመጣለህ፣ ሁሉን ነገር ማቅ ይመስላል። ልክ እንደ አብይ ማለት የአዲስ አበባ ዩኒቨርሲቲ የታሪክ ምሁራንን ሰብስቦ ስለ ኢትዮጵያ ታሪክ ያስተምራችሁ እንዴ። አማካሪ እኮ በየዘርፉ የሚቀመጥልህ አንድ ሰው ነው። ምን ብታውቅ ሁሉን የምታውቃችሁ ዘመነ ማን የተባለ ፍጥረት ነው ሁሉ ነገር ሊያውቅ የሚችል። ስለዚህ አስረስ የሚለኝ መስማት፣ ዝናቡ የሚለኝ መስማት፣ ሌሎች አመራሮች የሚሉኝ መስማት፣ እናንተ የምትሉኝ መስማት አለብኝ። ማይሆን ነገር እንኳን ከሆነ አይ ይሄ እኮ በዚህ አይሆንም ማስረዳ። አንዳችሁ ማገዝ አለባችሁ። ለመታገዝም ዝግጁ መሆን ያስፈልጋል። ነገራችን ሙሉ ነን ብላችሁ ያሰባችሁ ቀን እንደ ዞር ብትሉ የሬሳ ሳጥን አጣጡ ሞታችሁ። ሰው ሙሉ አይሆንም። በራሳችን ለመተማመን የተለየም ፍጥረት ሆነ ለመፈጠራችን ብቻውን በቂ ነው። ቀን ዘመነ ነኝ እስከ ምጽአት። ግን ደግሞ ሁሌ ከሰዎች መማረው ነገር እንዳለ ከኔ የተለየ መልክ ያላቸው ሰዎች ሁሉ ከኔ የተለየ ኳሊቲ ያላቸው ማለት ነው። ባጭሩ መማረው ነገር እንዳለ ራሴን ትሁት ማድረግና ክፍት ማድረግ ያስፈልጋል። ቅንነት፣ ትህትና ያስፈልጋል። የኔ ክፋቱ፣ የመጠላለፉ፣
የምቀኝነቱ ቁርናው መንገድ በሙሉ ሞክረናል። መጨረሻው ውድቀት። ቅንነት ከሌለው ልብ ለነገም ይሁን ለሰው ልጆች የሚበጅ ራዕይ አይፈልቅ። በጎች ነው። በተወሰነ ደረጃ ባህላችንን በአጠቃላይ በተለይ ደግሞ ፖለቲካችን የሚያስተምረን ክፋት ነው። የክፋት መጨረሻው ጥፋት ነው። እንዳንዳንድ አሲድ ክፋትና መቀኝነት መጀመሪያ የሚበላ ደግሞ መያዣውን ነው፣ እቃው። ክፋት የተሸከመ ልብ ካለ ይበላል። ንጉስ ቴዎድሮስ ልታግዘኝ ትችላለህ። እንግዲህ የእናንተ ሙያ ስለማላውቀው ብዙ እነዚህ መድኃኒት የሌላቸው የሚባሉ በሽታዎች ከስሜቶቻችን ከስቴት ኦፍ ማይንዳችን ከስነልቦናችን እንደሚመነጩ ታውቃላችሁ? አንብቤ ነው አልተማርኩም። ብዙ የካንሰር ዝርያዎች የሚፈጥራቸው ጭንቀት ነው፣ ክፋት ነው፣ ብስጭት ነው። በመድኃኒት ማይድኑት ሁሉ ከሆነ ስሜታችን ነው የሚፈልቁ እና ክፋት ካጠገብ ላለው ጓድ እንዳትሆን ያደርጋል። የደም ካንሰር የሚገላል። ለራስ ስትል ክፋትን አስወግድ፣ ክፋት የላችሁ። ህዝቡን አወያዩ፣ ህዝቡን አወያዩ፣ ህዝቡን አወያዩ። 1 ሚሊዮን ጊዜ ህዝቡን አወያዩ። ቅሬታ ስሙ። አንድ በዕለት ተዕለት ማህበራዊ ህይወት ውስጥ የሚፈጠሩ ቅሬታዎች አሉ። ማህበራዊ ጉዳይ ምን ነው? የሲቪል አስተዳደሩ ጉዳይ አንስታችሁታል፣ እንሄድበታለን። የሲቪል አስተዳደር ምን ነው? በሲቪልኛ መንግስትነትን ምን ለማመድበት ነው። በዛ ሚታይ ምን ካለው የህግ ጉዳይም አለው። በሱ በሆነ አኳል ልንመልሰው